በታይላንድ ውስጥ በምትገኝ ገጠራማ ቦታ ላይ ጄረን የተባለን ሰው እንተዋወቃለን። የዚህ መንደር ዋና ሰብሳቢ የጄረን አባት ሲሆን የነጄረን ስራ ደግሞ ሩዝ መዝራት ነው። አንድ ቀንም ለሩዝ የሚሆናቸውን ዘር እያዘጋጁ በነበረ ሰዓት መጥፎ ሰዎች ወደ እነሱ ጋር መጥተዋል። እነዚህ ሰዎች ምንም ስራ አይሰሩም። ከነሱ በተቃራኒ ደግሞ በትንንሽ ቦታ ላይ የሚሰሩ ሰዎችን እየዞሩ ያላቸውን ሩዝ ገንዘባቸውን ይወስዱባቸዋል። በአሁኑ ሰዓትም የነጄረን መንደር አለን የሚለንን ሊዘርፏቸው የመጡ ሲሆን ጄረን ደግሞ ይሄ በፍጹም እንደማይሆን ተናግሯል። የመንደሩን ሰዎችን በማነሳሳት ከነዚህ ሌቦች ጋር ሊፋለም ነበር። ይሁን እንጂ መጀመሪያ ላይ ለመፋለም ወስነው የነበሩት የመንደሩ ሰዎች ፈርተዋቸው ወደ ኋላ ተመልሰዋል። በአሁኑ ሰዓትም ጄረን ከቡድኑ መሪ ጋር ለብቻው ተጋፍጧል። ታይገር የተባለው የነዚህ ቡድን መሪ መሳሪያ ያዘ ሲሆን ጄረን ደግሞ በእጁ ላይ ማጭድ ብቻ ይገኛል። ከታይገር በተሻለ ሁኔታ ግን ጄረን ማጭዱን በመጠቀም ብቻ ሰውየውን አስጨንቆታል። ታይገርም ነገሮች ከቁጥጥሩ ውጪ በሚሆኑ ሰዓት ኬሎግ ለተባለው ለሱ ባልደረባም እንዲተኩስ ነግሮታል። በተመሳሳይ ሰዓት ፈርተው ወደ መንደራቸው የተመለሱት ሰዎች መሳሪያቸውን ይዘው ወደ እነዚህ ሰዎች ጋር መጥተዋል። ኬሎግም በታይገር በተደጋጋሚ እንዲተኩስ እየተነገረው ስለነበር የዛኑ ሰዓት መሳሪያውን ተኩሶታል። በጊዜው ጄረን መሬት ላይ ወድቆ ነበር። ይሁን እንጂ እሱ በድንጋጤ መሬት ላይ ቢወድቅም ጥይቱ ግን የመታው ታይገርን ነው። ይሄ የዘረፋ ሙከራ በጄረን ላይ መጠነኛ ጉዳት አድርሶበት የታይገርን ሕይወት ነጥቆት አልፏል። በእርግጠኝነት አረመኔ የሆነው የታይገር ወንድም ለበቀል መምጣቱ ስለማይቀር የመንደሩ ሰዎችም ይሄንን ቦታ ለቆ ለመሄድ እየተማከሩ ይገኛል። ይሄንን መንደር ለቆ ስለመሄድ ሐሳብ ያቀረበው የጄረን አባት ነው። እኛ መሳሪያ የለን ነገር ከነሱ ጋር መፋለም አንችልም። አዲስ ቦታ ላይ ሄደን መስፈር እንችላለን። ሕይወታችንን ከምናጣ የተሻለው መፍትሄ እሱ ነው በማለት ለመንደሩ ሰዎች ነግሯቸዋል። ይህንን የሰማ ሚክ የተባለ በዚሁ መንደር የሚኖር አንድ ባለሀብት ልጅ መጥቷል። ልጁ በእጁ ላይ ብዙ ገንዘብ ስለሚገኝ ሽጉጥ እንዲገዙ ገንዘብ ሊሰጣቸው ቃል ገብቷል። ይሁን እንጂ ገንዘቡን የሚያገኙት የጄረን ታናሽ እህትን ሶዊን የሚድሩለት ከሆነ ነው። እኔ ገንዘቡን እሰጣችኋለሁኝ፣ መሳሪያ ገዝታችሁ መንደራችንን እንታደጋለን። ከጦርነቱ በኋላ ግን በእርግጠኝነት ሶዊን እንደማገባት ልታረጋግጡልኝ ይገባል በማለት ድርድር አቅርቦላቸዋል። ይሄንን ድርድር የሰማ ሌላ ቶንግ የሚባል የዚሁ መንደር ነዋሪም ወደዚሁ መጥቷል። ቶንግ እስከዛሬ ድረስ ምንም እንኳን ለሶዊ ፍቅሩን ባይገልጽላትም በጣም ይወዳታል። እጃችን ላይ በሚገኘው መሳሪያ እንፋለማለን እንጂ ፍቅሬን ለገንዘብ ስል አሳልፌ አልሰጥም በማለት ሐሳቡን እንደማይደግፍ ተናግሯል። በቡድን የተከፋፈሉትን የመንደሪቷን ሰዎች ክርክር የሰማ ናክ የተባለ ልጅም ወደ እነሱ ጋር መጥቷል። ናክ በእጁ ላይ የምትገኘው አንድ መሳሪያ ብቻ ነች። ይህንን መሳሪያ ደግሞ የሰጠው የቤተ መቅደሱ መነኩሴ ስለሆነ ወደ መነኩሴው ጋር በመሄድ ሌላ መሳሪያዎችን እንጠይቀው የሚል ሐሳብ አምጥቷል። ትዕይንቱ ሲቀየር የመንደሪቷ ሰዎች በቁጥር አናሳ ሆነው ወደ መነኩሴው ጋር ሄደዋል። ምንም እንኳን መነኩሴው በቀድሞ ሕይወቱ ወታደር የነበረ ቢሆንም የነበረችው ግን አንድ መሳሪያ ነች። ይቺ መሳሪያም አሁን በናክ እጅ የምትገኘው ስትሆን ሌላ ምንም መሳሪያ እንደሌለው ተናግሯል። ይሁን እንጂ በውትድርና ጊዜ ከኔ ጋር የነበረ ዮንግ የተባለ ጓደኛዬ ብዙ መሳሪያ በእጁ ላይ ይገኛል። በላይኛው መንደር በመሄድ ዮንግን አናግራችሁት ብዙ መሳሪያ በእጁም ሊሰራላችሁ ይችላል በማለት መፍትሄ የሚሆነውን ሐሳብ ነግሯቸዋል። ወደ ላይኛው መንደር መሄድ ልክ እንደዚህ እንደሚታሰበው ቀላል አይደለም። በመንገዱ ላይ የሚያጋጥማቸው ብዙ ፈተናዎች ቢኖሩም እነ ጄረን ግን እዛው ድረስ ለመሄድ ወስነዋል። ትዕይንቱ ሲቀየር ጄረን፣ ቶንግና ናክ አንድ ላይ ጉዟቸውን ጀምረዋል። እነዚህ ሰዎች ከመንደሩ ከመውጣታቸው በፊት ብዙ መሳሪያዎችን ከዮንግ ተቀብለው እንደሚመጡ ለሁሉም ሰው ቃል ገብተዋል። ይሁን እንጂ ጉዞው እንዳሰቡት ቀላል ሊሆንላቸው አልቻለም። ብዙ መርዛማ እባቦች ጉዟቸውን ከባድ አድርገውባቸው የነበረ ሲሆን ከዛ በላይ ደግሞ በእጃቸው ላይ ካርታ ለመኖሩ በቀላሉ እንዳይደርሱ አድርጓቸዋል። ያላቸው አማራጭም በየመንገዱ የሚያገኙትን ሰዎች አቅጣጫ መጠየቅ ነበር። አንድ የተረገመ ልጅንም መንገድ በሚጠይቁት ሰዓት ልጁ አውቆ ወደማይሆን መንገድ ይመራቸዋል። ልጁ በጠቆማቸው መንገድ ላይ ቻን በሚባለው ሰው የሚመሩ አደገኛ ጎሳዎች ይገኛሉ። የቻን ጎሳዎች ለሰው ምንም እምነት የላቸውም። እነ ጄረንም እኛን ሊያጠቁን የመጡት ሊዘርፉን የመጡት ብለው ስላሰቡ ሁሉንም ይዘዋቸው ሲደበድቧቸው ነበር። እነ ጄረንም በነቻን እየተደበደቡ በነበረ ሰዓት የቤኒያን ሰይጣን እንደተነሳባት ዜና ይደርሳቸዋል። ቤኒያን ማለት የቻን ብቸኛ ልጅ ነች። ከየት እንደመጣ ባይታወቅም መንፈስ ይዟት እየተሰቃየች የሚገኝ ሲሆን የመንደሩንም ሰው ስትጠፈጥፍ ከርማለች። ጄረን ደግሞ ከነዚህ ሰዎች ለማምለጫ መንገድ ስለሚፈልግ መናፍስትን ከሰው ልጆች ላይ እንደሚያስለቅቅ ለቻን ነግሮታል። በዚህም መሰረት ቻን ቤኒያን ጋር ያመጣው ሲሆን ሴትዮዋን በሚመለከታት ሰዓት ግን ምን እንኳን እንደሚላት ሊመጣለት አልቻለም።
አንዴ መንፈስ አስለቀቃለሁኝ ብሎ ወደ ውስጥ ስለገባ ዝም ብሎ የሕፃናት መዝሙር ሲዘምርላት ነበር። በሚገርም ሁኔታ ግን መንፈሱ የሕፃናቱን መዝሙር ወዶታል። እድልም ለነጄረን ቀንታቸው ወዲያውኑ ሴትየዋን ዝም ያስባሏት ሲሆን ለመሄድም ፍቃድ ጠይቀዋል። ይሁን እንጂ ገና የነጄረንን እግር መነሳት ጠብቆ የቢንያም መንፈስ ድጋሚ ተነስቶባታል። በአሁኑም ሲመጣ በከባዱ ስለሆነ ሁሉም ሰዎች ወጥተው በሩን ዘግተውባቸዋል። ጄረን፣ ቶንግ እና ናክም ሰዎቹ በሩ እንዲከፍቱላቸው ቢለምኑም ማንም ሰው በሩ ሊከፍትላቸው አልቻለም። ያላቸው አማራጭም ከዚህ መንፈስ ጋር ፊት ለፊት መፋጠጥ ነው። በጊዜው ደግሞ ቀበጥባጣው የቤንያን መንፈስ በጄረን ፊት ላይ እግሬን ካላከኩ ብሎ ሲያስቸግራቸው ነበር። ጄረንም መንፈሱን ሲያስታመሙት ከቆዩ በኋላ የሚያመልጡበትን መንገድ እንዳገኙ ወዲያውኑ ከቤት ውስጥ ዘለው ወጥተዋል። እነሱ አላወቁትም እንጂ መንፈሱ ከነሱ ጋር ተጣብቋል። የትም ቢሄዱ እሱ ፈልጎ እስካለቀቃቸው ድረስ በቤንያን አካል ተመስሎ እነሱ ላይ ተጣብቆባቸው ነው ያለው። ጄረንም በነገሩ ተደናግጠው እየሮጡ ወደ ፀሐይ ላይ በሚወጡ ሰዓት ፀሐዩ የቤንያንን መንፈስ ማረጋጋት ጀምሯል። ከዚህም የተገነዘቡት መንፈሱ ፀሐይ እንደማይወድ ነው። አሁንም ቢሆን ግን ከነቻን ለማምለጥ መንፈስ እንደሚያስለቀቅ ሰው ማስመሰል ስላለባቸው ጄረን ሁሉንም ነገር አውቆ እንዳደረገ ማስመሰል ጀምሯል። ለነቻንም መንፈሱ ለመልቀቅ ጥሩ መጠጥና ምግብ ይፈልጋል። ለማታ እንድታዘጋጁ በማለት ቆንጆ የሆነ ምግብ እንዲሰሩ አድርጓቸዋል። ከዛም መንፈሱ ከሷ ላይ ወጥቶ እናንተ ውስጥ እንዳይገባ ከቤታችሁ እንዳትወጡ በማለት ሁሉንም በራቸውን ዘግተው እንዲቀመጡ አድርጓቸዋል። አሁን ላይ ጄረን የመንደሩን ሰዎች በራቸውን ዘግተው እንዲቀመጡ ካደረጉ በኋላ ያሰሩትን ምግብና መጠጥ ዘና ብለው እየበሉ ይገኛል። ጄረንም ከበላ ከጠጣ በኋላ የተፈጥሮ ጥሪ የሆነበትና ወደ ሽንት ቤት መሄድ ይፈልጋል። ወደ ሽንት ቤትም እየሄደ በነበረ ሰዓት የቤንያን ጭንቅላት ከሱ አንገት ላይ እንደሌለ ተመልክቷል። ቀጥሎም አንዳች ነገር ከኋላው እየተከተለው እንዳለ ይሰማውና ወደ ግራው ወደ ቀኝ እየዞረ ይመለከታል። ይሁን እንጂ ከጀርባው የሆነ ነገር እንዳለ ቢሰማውም ነገርየውን ግን መያዝ አልቻለም። ጄረንም ይሄ የኔ አእምሮ የፈጠረው ቅዠት ነው በማለት ወደ ሽንት ቤቱ ገብቷል። ጄረን ከሽንት ቤት ሲመለስ ሶስቱም አንድ ላይ ሆነው የቤንያንን አካል እየተመለከቱት ነበር። ጄረን ልክ ቅዠት መስሎ እንደታየው የቤንያን ጭንቅላት ከአካሏ ላይ ተነጥሎ ወጥቷል። ይህንንም ያደረገው መንፈሱ ሲሆን አንገቷና ሆድ ዕቃዋን ለብቻው እያንቀሳቀሰው እነሱ ጋር መጥቷል። ጄረንም ይህንን በተመለከቱ ሰዓት እግሬ አውጭኝ በማለት አንድ ቤት ውስጥ ገብተው የቤቱን በር ባገኙት ነገር ዘግተውታል። ይሄ ግን መንፈሱን ወደ ቤት ከመግባት አላገደውም። በቤት ውስጥ ቀድሟቸው ገብቶ እየጠበቀ የነበረ ሲሆን ጄረን ሲቀር ሁለቱ ጓደኞቹ ደግሞ ከቤት ውስጥ አምልጠዋል። ምንም አማራጭ የሌለው ጄረን ደግሞ ከቤንያን መንፈስ ጋር ፊት ለፊት ተጋፍቷል። ከዛም መንፈሱ አንጠልጥሎት የነበረውን የቤንያንን ሆድ ዕቃ በመንከስ መንፈሱ እንዲታመም አድርጎታል። የእሱ እቅድም መንፈሱን እንደዚህ አድርጎ ካሳመመው በኋላ ከቤት ውስጥ ለማምለጥ ነበር። ይሁን እንጂ እቅዱ ሳይሰራለት ቀርቶ እዛው በመንፈሱ ተይዞ አድሯል። ይህ በእንዲህ እንዳለ ታይፓም የተባለውን ሰው እንተዋወቃለን። ታይፓም የሞተው የታይገር ታላቅ ወንድም ሲሆን በወንድሙ ሞት ምክንያትም የሱን ሰዎች እየገደላቸው ይገኛል። የወንድሙን ሞትም ለመበቀል ጄረን መንደር ተሰብስበው ሄደዋል። በሌላ በኩል ለጦርነት ያልተዘጋጁት የመንደሯ ሰዎች ደግሞ በቻሉት አቅም ራሳቸውን ለመከላከል እየሞከሩ ነበር። በምላሹ የታይፓም ሰዎች ደግሞ እነሱ ላይ ተደጋጋሚ ፈንጂዎችን ጥለውባቸዋል። ወደ መንደሪቱ ከተወረወሩት ፈንጂዎች መካከልም አብዛኛዎቹን መነኩሴው መልሶ ወደ ታይፓም ላይ ወርውሯቸው ነበር። ታይፓም እና ሰዎቹም በመንደሪቷ ውስጥ ኃይለኛ መነኩሴ መኖሩን ካረጋገጡ በኋላ በተሻለ ፕላን እንመለሳለን በማለት ቦታውን ለቀው ሄደዋል። ወደ ጄረን ጋር ስንመለስ በተሳካ ሁኔታ ቤንያንን መንደር ለቀው ወጥተዋል። አሁንም ቢሆን ዓላማቸው ቶንግ የተባለውን የመነኩሴ ጓደኛ በማግኘት ብዙ መሳሪያዎችን ገዝተው ወደ መንደራቸው መመለስ ነው። በሰፊው ጫካ ውስጥም እየተጓዙ በነበረ ሰዓት ዩሪያ የተባለች ቆንጆ ሴት በቡድን በመጡ ወንዶች ስትያዝ ተመልክተዋል። መጀመሪያ ላይ ልጅቷ ለሰዎቹ ሽጉጥ እየሸጠችላቸው ነበር። ሽጉጡን የገዙት ወንዶችም ምንም ብር መክፈል ስላልፈለጉ ልጅቷንም ጭምር አፍነው ወስደዋታል። በዚህ አካባቢ ላይም ያለ ቶንግ ማንም ሰው መሳሪያ ስለማይሸጥ በእርግጠኝነት ልጅቷ የቶንግ ልጅ እንደሆነች ገምተዋል። ዩሪያንም ያፈኗት ሰዎች ቤታቸው እስኪደርሱ ድረስ እየተከተሏቸው ነበር። ከዛም መርዛማ ቀስቶችን በመጠቀም ዩሪያ አካባቢ የሚገኙ ሰዎችን መግደል ችለዋል። ይሁን እንጂ ሙሉ ለሙሉ ቦታውን ለቀው ከመውጣታቸው በፊት ሌሎቹም የቡድኑ አባላቶች እየተከናወነ ያለውን ነገር ደርሰውበታል። ምንም መሳሪያ የሌላቸውን ጄረንም በግዳቸው ከሰዎቹ ጋር ተፋልመው ዩሪያን ነፃ አውጥተዋታል። ትዕይንቱ ሲቀየር ጄረን ዩሪያን ይዘዋት አባቷ ዮንግ ወደሚገኝበት መንደር ደርሰዋል።
ዮንግም በልጁ መቆየት በጣም ተጨንቆ ነበር። እነ ጄረንም የልጁን ሕይወት ስለታደጉለት ውለታቸውን ለመክፈል ብዙ መሳሪያዎችን በቅናሽ እንደሚሸጥ ቃል ገብቶላቸዋል። በተጨማሪም የዩሪያ እናት ደግሞ በአንድ ጊዜ ከፍተኛ ፍንዳታ የሚያደርስ መሳሪያ እንደ ስጦታ ሰጥታቸዋለች። የቶንግ ቤተሰቦች መሳሪያዎቹን በራሳቸው እጅ ስለሚሰሩ ያን ያህል አይጨነቁም። ከምንም በላይ ያለችን አንድ ልጅ ዩሪያ ነች፣ እሷን ስለታደጋችሁ ሁሉም ነገር ይገባችኋል በማለት እነ ጄረንን በትንሽ ብር ሁሉንም ነገር ሊሰጧቸው ቃል ገብተዋል። የዚህን ሰዓትም ጄረን አፉን በልቶት ቤተ መቅደስ ውስጥ የሚገኘው መነኩሴ አድራሻህን ሰጥቶን የመጣ ነው። እናም የሚቻል ከሆነ ከዚህም በላይ ብትቀንስልን ደስ ይለኛል። እንደሚታወቀው ከመነኩሴው ጋር በፊት አብራችሁ ወታደር እንደነበራችሁ ወዳጆች እንደሆናችሁ ሁላችንም እናውቃለን። ከቻልክ ከዚህ በላይ ቀንስልኝ በማለት ቶንግን ጠይቆታል። ይሁን እንጂ ቶንግ የመነኩሴው ስም ሲጠራ እንኳን ቅናሽ ሊያደርግላቸው ቃል ገብቶ የነበረውን መሳሪያ እንደማይሰጣቸው ተናግሯል። ከዚህ በላይም በእኔ ቤት ውስጥ የምትቆዩ ከሆነ የምትሞቱ ይሆናል በማለት ወዲያውኑ እነ ጄረንን ከቤት ውስጥ አስወጥቷቸዋል። ይህ በእንዲህ እንዳለ ጄረን ከቤት ውስጥ ከወጣ በኋላ ከመንደሩ አብሮት የመጣው ከጓደኛው ቶንግ ጋር መስማማት አልቻለም። ጄረን እነዚህን መሳሪያዎች ለመግዛት ብዙ ብር በኪስ ውስጥ ይዟል። እነዚህን ብሮች ደግሞ የተቀበላቸው ከሚክ ነው። ይሄ ደግሞ ማለት ቶንግ የሚያፈቅራትን ሶይ ለሚክ አሳልፈው ሰጥቷታል ማለት ነው። እናም በዚህ ምክንያት ቶንግ ጓደኛው ጄረንን ሲወቅሰው ነበር። ይሁን እንጂ ጄረን ገንዘቡን እሱ በእጁ እንዳልተቀበለና ራሷ ሶይ ተቀብላ አሳልፋ እንደሰጠችው ነግሮታል። በሌላ በኩል ናክ ጭቅጭቅ ላይ ከማተኮር መፍትሄ መፈለግ ይሻላል በማለት ወደ ዩሪያ ጋር ሄዷል። ለዩሪያም ባዶ እጃችንን ከምንመለስ አባትሽን አናግሪልን፣ ቢያንስ መንደራችንን ለመታደግ የሚሆነን ትንሽ መሳሪያ እንዲሰጠን ጠይቂልን በማለት ዩሪያን ወደ አባቷ ጋር ልኳታል። በዚህ መሰረት ዩሪያ ወደ አባቷ ዮንግ ጋር በመሄድ ጥያቄውን ጠይቀው ነበር። ይሁን እንጂ ዮንግ ብሶበት ተገኝቷል። ለዛ መነኩሴ መሳሪያ አሳልፌ ልሰጠው ይቅርና ባገኘው ልገለው ነው መፈልገው። እሱ አሁንም ድረስ እኛን እንደ ወዳጅ ነው የሚቆጥረን፣ ያን ያደረገኝን ረስቷል ማለት ነው በማለት መነኩሴው በፊት ያደረገውን ነገር መናገር ይጀምራል። በፊት ላይ መነኩሴውና ዮንግ አንድ ላይ ወታደር ሆነው ይሰሩ ነበር። በጊዜው ዮንግ ከውትድርና ስራው ጎን ለጎን መሳሪያ በመስራት የሚታወቅ ሲሆን አንድ ቀን ደግሞ መነኩሴው የሱን መሳሪያ የሚሰራበትን ፎርሙላ ሰርቆት ነበር። ከዛን ጊዜ በኋላ መነኩሴው ከዓይናቸው የተሰወረባቸው ሲሆን አንድም ቀን ተገናኝተው አያውቁም። ያኔ ፎርሙላውን በመስረቁ የያዝኩበት ቂም እስካሁን ድረስ አልወጣልኝም፣ በምንም ተአምር ለሱ መሳሪያ ልሰጠው አልችልም በማለት አቋሙን ለዩሪያ ገልጾላታል። ይህንን የሰማው ጄረንም በአሁኑ ሰዓት ዩሪያን ከማፈን ውጪ ሌላ ምንም አማራጭ እንደሌላቸው ገብቶታል። ይሁን እንጂ ናክ በዚህ ሐሳብ ፍጹም ማይስማማ ሲሆን የዩሪያንም ሕይወት አደጋ ላይ መጣል አልፈለገም። ለጓደኛው ጄረንም እችን ልጅ ጎዳታለው ምትል ከሆነ እምንጣላ ይሆናል በማለት ለዩሪያ የተለየ ስሜት እንዳለው በሁሉም ሰው ፊት አሳይቷል። ዩሪያም ይሄንን ከተመለከተች በኋላ መሳሪያውን የግድ ማግኘት ካለባቸው እሷ ልትረዳቸው እንደምትችል ቃል ገብታለች። ዩሪያ ከአባቷ በተማረችው መሰረት መሳሪያዎችን ልክ እንደ አባቷና እንደ እናቷ መስራት ትችላለች። እነዚህም መሳሪያዎች ለመስራት የሚጎላት ነገር ፎርሙላ ብቻ ነው። ይሄ ፎርሙላ ደግሞ ከዚህ በፊት ሄደው የነበሩት የነቻን መንደር ውስጥ የሚገኝ ሲሆን ያንን ፎርሙላ የሚሰርቁ ከሆነ መንደራቸው ድረስ ሄዳ መሳሪያዎቹ እንደምትሰራ ቃል ገብታለች። እነ ጄረንም ይሄንን ከሰሙ በኋላ ምሽት ላይ ወደ ነቻን መንደር ሄደዋል። በጊዜውም ጄረን በጣም ፈርቶ ነበር። ምክንያቱም ከዚህ በፊት ስታሰቃየው የነበረችው መንፈስ ያለባት ቢያን እዚሁ ቤት ውስጥ ነው የምትኖረው። ከዛች እብድ ጋርም በድጋሚ መሰቃየት ስላልፈለገ እያንዳንዱ እንቅስቃሴዎቹ በጥንቃቄ የተሞሉ ነበር። አሁን ላይ እነ ጄረን በየትኛውም ክፍል ውስጥ ፎርሙላውን ሊያገኙት አልቻለም። ጄረን ደግሞ መንፈስ ያለባት ቢያን ወደሱ ጋር በምትመጣ ሰዓት ራሷን አስቷት ነበር። በልጅቷ ጀርባ ላይ ደግሞ በንቅሳት መልክ ሚስጥራዊ ጽሑፎች ተቀምጠዋል። ምናልባትም እነዚህ ጽሑፎች ፎርሙላው ሊሆን ይችላል በማለት ቤንያንን ወደ መንደራቸው ይዘዋት ተመልሰዋል። በሌላ በኩል የጄረን መንደር ሰዎች ልጆቹ ባዶ እጃቸውን በመምጣታቸው ደስተኛ አይደሉም። ለነ ጄረንም ለምን ባዶ እጃቸውን እንደመጡ በሚጠይቋቸው ሰዓት እነ ጄረን በዛው የተፈጠረውን ሁሉንም ነግሯቸዋል። በዚህ ሰዓትም መፍትሄ ሊሆናቸው የሚችለው በቤንያን ጀርባ ላይ የሚገኘው ጽሑፍ ስለሆነ መነኩሴው ይህንን ጽሑፍ እንዲመረምረው ነግረውታል። መነኩሴውም በተባለው መሰረት የቤንያን ጀርባ ላይ የሚገኘውን ጽሑፍ በሚፈትሽ ሰዓት የሚያስደነግጥ ነገር ተመልክቷል። የሚያስደነግጠውን ነገር የተመለከተው ከጽሑፎቹ መካከል አይደለም። በመንፈስ ቁጥጥር ውስጥ የምትገኘው ቤንያን አንገቷን 360 ዲግሪ በማዞር የመነኩሴውን ቀልብ ገፋዋለች። በዚህ ሁኔታም ጽሑፉን ማንበብ አልችልም በማለት መነኩሴው ቤቱን ለቆ ወጥቷል። ጄረን ደግሞ ከቤንያን መንፈስ ጋር በትንሹም ቢሆን ስለሚግባባ ቁጭ ብሎ ጀርባዋ ላይ የሚገኘውን ጽሑፍ በወረቀት ገልብጦታል። ይህ በእንዲህ እንዳለ ቶንግ በድካም ውስጥ ሆኖ እንቅልፉን ተኝቶ ነበር።
ናክም ከተኛበት ቀስቅሶት የሴትን ልጅ ልብ እንዴት በቀላሉ መውሰድ እንደሚቻል ማብራራት ይጀምራል። ሁሉም ሰው እሷን ሊጎዳት እየሞከረ አንተ ብቻ ከሷ ጎን የምትሆን ከሆነ በእርግጠኝነት ትወዳለች። ከሷ በላይ ለአንተ የሚያስፈልግህን ነገርም አሳልፈ የምትሰጣት ከሆነ እንደዛው ትወዳለች። የሴትን ልጅ ልብ መሸወድ በጣም ቀላል ነው እያለ በሚያወራ ሰዓት ዩሪያ ሁሉንም ሰምተዋለች። ከዚህ በፊትም ጄረን እሷን አግታት ባለ ሰዓት ለምን ሲቃወም እንደነበረም ገብቷታል። ይህ በእንዲህ እንዳለ የታይፓም ሰዎች በድጋሚ ራሳቸውን ካዋቀሩ በኋላ ተመልሰው መጥተዋል። በአሁኑ ብዙ ፈንጂ እጃቸው ላይ የሚገኝ ሲሆን የነጄረን መንደርንም ወደ እሳት ቀይረውታል። በዚህ ሁሉ ድብልቅልቅ ውስጥም ናክ ዩሪያን ለማሳመን እየጣረ ነው። ለቶንግ ስነግሮ የነበረ ዝም ብሎ ወሬ ብቻ ነው። እኔ ላንቺ ያለኝ ፍቅር እውነተኛ ነው፣ ምንም ነገር ቢሆን ላንቺ ማድረግ እችላለሁኝ እያለ የተወረወሩ ቀስቶችንም ራሱን መስዋዕት በማድረግ ሲከላከልላት አሳይቷታል። በሌላ በኩል ቶንግ ደግሞ እነሶይ አደጋ ውስጥ መሆናቸውን በሚመለከት ሰዓት ራሱን መስዋዕት በማድረግ የእሱን ፍቅር እውነተኛ መሆኑን አሳይቷል። ጄረን ደግሞ መንፈስ ከተጸናወታት ከቤንያን ጀርባ ላይ ባገኘው ፎርሙላ የራሱን ፈንጂ ሰርቷል። በመኖክሴው ትዕዛዝ መሰረትም ፈንጂውን ወደ ነታይፓም ላይ ተኩሶት ነበር። የሆነ እንጂ ነገርየውን ሲሰሩት ከፎርሙላ ውስጥ የጎደለ አንድ ነገር ስለነበር ራሳቸው ላይ ፈንድቶ ቦታውን አውድሞታል። ራሳቸው የሰሩት መሳሪያ መፈንዳቱ ደግሞ ለነታይፓም ጥሩ ድል ፈጥሮላቸዋል። አጋጣሚውን በመጠቀም ሙሉ የመንደሩን ሰዎች በቁጥጥራቸው ስር ያዋሉ ሲሆን የወንድሙ ታይገር ገዳይም ማን እንደሆነ ማወቅ ይፈልጋል። በጊዜው መኖክሴው በሁሉም ሰዎች ክብር ስለሚሰጠው ይቅርታ ለምኖ ነበር። ይሁን እንጂ ታይፓም ይቅርም ለማለት የወንድሙን ገዳይ ማወቅ ስላለበት ማን እንደገደለው እንዲያወጡለት ይፈልጋል። የመንደሩ ሰዎች ላይ የደረሰ ያለውን ስቃይ የተመለከተው ቶንግም ገዳዩ እሱ ሳይሆን እሱ እንደሆነ ተናግሯል። ታይፓም የወንድሙን ገዳይ በደስታ ሊሰዋው በሚነሳ ሰዓት ጄረን ማንም ወንድሙ እንዳልገደለበት ይናገራል። ከኛ መሃል ማንም ወንድምህን አልገደለውም፣ ወንድምህን የገደለው ከራሱ ጋር አብሮት የመጣው ኬሎንግ ነው። ከመንደራችን ውስጥ ለአንተ ወንድሙ ተጠያቂ የሚሆን የለም በማለት ገዳዩ ኬሎንግ እንደሆነ ነግሮታል። በሌላ በኩል ኬሎንግ የገደለው በስህተት ቢሆንም አሁን ግን ምንም አይነት ቅጣት ለመቀበል ፍላጎት የለውም። ራሱንም ለመታደግ ታይፓም ላይ በተደጋጋሚ ተኩሶበት የነበረ ቢሆንም በሚያሳዝን ሁኔታ ግን ታይፓም በአሰቃቂ ሁኔታ ገሎታል። በመቀጠልም ታይፓም ለሰዎቹ የመንደሩን ገንዘብ በሙሉ እንዲዘርፉና ሴቶቹንም ይዟቸው እንዲመጡ ትዕዛዝ ሰጥቷቸዋል። በዛኑ ሰዓትም የታይፓም ትዕዛዝ ከመፈጸሙ በፊት ከፍተኛ ፍንዳታ ይፈጠራል። ፍንዳታውንም ያመጡት እነ ዩንግ ናቸው። ዩንግ ምንም እንኳን ለዛ መኖክሴ ከፍተኛ ቂምና ጥላቻ ቢኖረውም የገዛ ልጁ ግን እነሱ መሃል ስለምትገኝ እነሱን ለመታደግ መጥቷል። ዩንግም የዛኑ ሰዓት የጨካኙን ታይፓም ሆድ በኃይለኛው መሳሪያ ባዶ አድርጎለታል። የመሳሪያውን ኃይለኝነት የተመለከቱት ሌሎቹ የታይፓም ሰዎች ወዲያውኑ ቦታውን ለቀው ሄደዋል። ይህ በእንዲህ እንዳለ ገንዘብ የሰጣቸው ሚክ እስካሁን ጦርነቱ በሚፈጸም ሰዓት የዶሮ ቤት ውስጥ ተደብቆ ነበር። ከተደበቀበት የዶሮ ቤት ውስጥ በመውጣትም አሁን ጦርነቱ አልቋል፣ ፍቅሬ ሶይን መውሰድ እችላለሁኝ በማለት ቃላቸውን እንዲያከብሩ ይነግራቸዋል። የዚህን ሰዓትም ከሚክ የተቀበለውን ገንዘብ ምንም ያላጎደለው ጄረን ገንዘቡን ለቶንግ ሰጥቶታል። ቶንግም የሚክን ገንዘብ መልሶ በመስጠት ሶይን መቼም ቢሆን ከሱ እንደማይወስዳት አሳይቶታል። የዛኑ ሰዓትም ቶንግ ከሶይ ጋር በይፋ ትዳራቸውን መስርተዋል። በሌላ በኩል ዩሪያም ብትሆን ከብዙ መስዋዕትነት በኋላ ናክን ያመነችው ሲሆን ፍቅረኛሞች እንደሆኑም ተማምነው ተቀብለዋል። ፊልሙ አሁንም ድረስ አላበቃም። ሁለቱ ጓደኛሞች ፍቅረኛ ሲያገኙ ጄረን ብቸኛ ሆኖ ቀርቷል። ይሁን እንጂ ፈጣሪ ያለ ግራ ጎን አልፈጠረውምና የእሱም ግራ ጎን ቤንያን ሆና ተገኝታለች። መንፈስ የሰፈረባት ቤንያንም ሰይጣኗ ሲነሳ ምንም እንኳን ኃይለኛ ምትሆን ቢሆንም የሮማንቲክ ታይም ላይም እንደዛው ሮማንቲክ ነች። ጄረንንም ጎትጉታው በመጨረሻ ሌሊቱን አብረው እንዲያሳልፉ አስማምተዋለች። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።